ለተከበራችሁ ሸላሚዎቻችን እስካሁን ድረስ አብራችሁን ለቆያችሁ እንግዶቻችን እጅግ በጣም አድርገን እናመሰግናለን። አዶናይ እንኳን ደስ አለ ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድስ 2025 አሸናፊ አዶናይ። እንኳን ደስ አለ አዶናይ። ሁላችሁም እንድትቀመጡ በአክብሮት እንጠይቃለን። ከመድረክ አካባቢ እንድትርቁ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱን እንድትከታተሉ በአክብሮት እንጠይቃለን። እባካችሁ አረፍ አረፍ በሉልን። ስነ ስርዓቱን በአማረ ሁኔታ ጀምረን በአማረ ሁኔታ እንድንጨርሰው ሁላችሁ ተወዳዳሪዎች እስካሁን ድረስ የነበራችሁ በተለያየ ዘርፍ ያላችሁ እጩ ተወዳዳሪዎች እንዲሁም አሸናፊዎች እስካሁን ድረስ ለነበረው ዘርፍ በሙሉ እናመሰግናለን። እንኳን ደስ አላችሁ። የመኪናውንም ሽልማት ከኢትዮጵያ መስራችና ስራ አስኪያጅ አቶ አዶኒክ እየተቀበለ ይገኛል። እንኳን ደስ አለ አዶኒ። First of its kind, an award of a first of its kind by Ethiopia Technology. Adonai is receiving the key for his car for winning the TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations to Adonai. So good! So good! ሰግጠናል ደርሰንበታል። የታባቱ በጣም ደስ ብሎኛል ከምታስቡት በላይ ማለት ነው። ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። ተረጋጉ። TikTok Creator of the Year. እሺ ዲቻ ቦይስ ነፃነት አክብረት ወደ መድረክ እንድትወጡ ፈልጋለሁ። ናፒ የታለ? ቅዱስ ና ወደዚህ። ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ በሉ። እንኳን ደስ አለህ አዶናይ ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድስ አሸናፊ። ጓደኞቹ እንዲሁም ደጋፊዎቹ ዲቻ ቦይስ ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለ። እንኳን ደስ አላችሁ ሁላችሁንም። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ተያይዘው እንደመጡ በመኪና ይመለሳሉ ማለት ነው። ሁላችሁም ደስ አላችሁ። ቴሉ ከኋላ ቴንክ ሰግጥ 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 ሰግጥ። እሺ ድምጼን አትቻለሁ እየጮኩኝ። እንግዲህ ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱን ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ ፈልጋለሁ። 25,000 አረጋውያንን ማገዝ ፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥ ፍምስ ቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁ እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥ ፍምስ ቱር ጠብቁ። እወዳችኋለሁ። ቴንክ ዩ ሶ ማች። ቲክቶክ ክሪኤተር ኦፍ ዘ ይር የ2025 አሸናፊ ይሆናል። እንኳን ደስ አለ። ሁላችሁም ጥሪያችን ናሽናል ስፒከር ሰግጥ እየትክክል ማለት ዝም ብሎ ተነስቶ ይህን ካላደረግ ይህን ካልሆንክ የሚል ሰው አይደለም። እሺ ናሽናል ስፒኪንግ ማለት እውነተኛ መሆን ነው። የውስጥን ድክመት ማካፈል ነው። ብዙ ሰዎች ጋር መመሳሰል ነው። ትክክል። ደግሞ ብዙዎቻችሁ ታቆኛላችሁ። ኧረ አባቴ ሰግጥ፣ አንተ ትሻላለህ። ሰግጥ ለራሱ ማለት ነው። እና ከኛ ሰው በላይ ማንም ሞቲቬሽናል ስፒከር የለም። እኔ ደግሞ ሁሉም ነገር አካፍያቸዋለሁ። ከዚህ በላይም ገና እናካፍላለን። እንሰግጣለን። ሰግጥ ሰግጥ አባቴ ሰግጥ። ራሱ እዚሁ ጋር ሞቲቬሽን ለሁላችንም ሰጥቶናል። ከልብ አድርገን እናመሰግናለን። ሽልማቱን የሰጡልንም ጋዜጠኛ ኤልሳ አሰፋን ከልብ አድርገን ለማመስገን እንወዳለን።
Congratulations once again to Adonai, and thank you so much for our presenter of the award, journalist and author Elsa Asafa. ቀጣዩ የሽልማት ስነ ስርዓት የሚካሄደው ተመኝቶ ያጣውን ስንት ዓመት የሰራውን እድል ባጭር ቀን ውስጥ እግዚአብሔር ልቡን አይቶ ይሁሉ ነገር አድርጎለታል። ማርያምን ነው የምላችሁ። ዝናውንም ቢሆን መወደዱንም በህዝብ ቢሆን በየድርጅቱ በየአምባሳደር ያረጉታል በየምኑ ይሄ ሁሉ እድል ሰጥቶታል አምላክ። እንደ ሴት ደግሞ ዩቲ በቃል አይደለ አሁን እሱ እግዚአብሔርን አዶናይ አራት መኪና እንግዛለን የሚል ሰው አይጠፋም። ለአዶናይ እመቤቴ 4 ሰዎች መኪና ባለሀብት እንግዛለን የሚለው አይጠፋም። ግን እሷ በሴትነቷ ጀስት አላረስ ከዛሬ መቆየቷ ሶሻል ሚዲያ ላይ ምናምኑ ለሴት ልጅ ደስ ይል ነበር። ግን ደግሞ የሱ ድር ቆነ ደግሞ እግዚአብሔር የሰጠውን በረከት አንወሰድበት በሰው በቃ እግዚአብሔር ሰጥቶታል። እግዚአብሔር የሱ ነው ብለዋል መርጧል። ፈጣሪ ከሰማይ ይመቸው ማርያምን